እንግዲህ እስካሁን በተከታታይ በሰጠኋቸው ሪማርኮች ማለትም ለሰጠኋቸው አስተያየቶች መነሻ የሆነው ሀገራችን ኢትዮጵያ ከዘመናት ጀምሮ እስከ ዛሬ ድረስ ለምንድን ነው ከድህነት ያልተላቀቀችው? ለምንድን ነው ባለጸጋ ልትሆን ያልቻለችው? ህዝቧ ሊማር ያልቻለው? ሀገሪቱ ልትሰለጥን ያልቻለችው? ልታድግ ያልቻለችው? የሚለውን ጥያቄ ከሞላ ጎደል ለመዳሰስ ነው። ያንንም ለመመለስ የሚደረግ ሙከራ ነው። ይህን ስል እንግዲህ ከዚህ በፊት እንደተናገርኩት አንድ ሀገር ባለጸጋ እንዲሆን፣ እንዲያደግ፣ ሞደርን እንዲሆን ከተፈለገ 3 ነገሮች ያስፈልጉታል ብያለሁ። አንዱም የፖለቲካው ዘርፍ ነው። የመጀመሪያው የፖለቲካው ዘርፍ መንግስት እና የመንግስት የፖለቲካ አካሎች ህዝብ ያካተቱ፣ ህዝብ ያሳተፉ ኢንክሉሲቭ ኢንስቲትዩሽኖች መሆን አለባቸው። ፖለቲካው ኢንክሉሲቭ መሆን አለበት። ማለትም ህዝብ የሚያሳትፍ፣ ለሁሉም እኩል ቻንስ የሚሰጥ፣ በእኩልነት ላይ የተመሰረተ ህዝብ አሳታፊ የፖለቲካ ስትራክቸር ያስፈልጋል። ይሄ እንግዲህ ኢንክሉሲቭ የሚባለው ነው። ኢንክሉድ ማድረግ አለበት። ህዝብ የሚለው በስሩ የሚያስተዳደረውን ህዝብ። እንግዲህ ኢትዮጵያ ስንል መሬቱን አይደለም። መሬቱ ወደዛም ወደዚህም ሊባል ይችላል። ህዝቡ ነው ዋናው እና ያንን ህዝብ የሚያሳትፍ የፖለቲካ ኢንስቲትዩሽን ያስፈልጋል። አንዱ ይሄ ነው። አንዱና ወሳኝ ነው። ያ ካለ ሁለተኛው የኢኮኖሚው ኢንስቲትዩሽን ነው። ኢኮኖሚው ኢንስቲትዩሽኖች ለምሳሌ ያህል ኢትዮጵያ የአግራር ሀገር ነች። መሬት፣ ማዕድን፣ ባንክ አገልግሎት፣ ኢንዱስትሪ፣ ይህን ሁሉ የሚመለከት ኢኮኖሚውን የሚመለከተው የኢኮኖሚው ዘርፍ እንደዚሁ የህዝብ ተሳትፎ ያለበት፣ ህዝብ አካታችና ኢንክሉሲቭ መሆን አለበት። ማለትም ለሁሉም እኩል ቻንስ የሚሰጥ አካታች፣ ህዝቡን አካታች፣ ህዝቡን የሚያሳትፍ መሆን አለበት። ኢንክሉሲቭ ኢኮኖሚክ ኢንስቲትዩሽንስ የሚባሉት ናቸው። እንግዲህ እነኝህ ፖለቲካው፣ ኢኮኖሚው ሁለቱ ኢንክሉሲቭ መሆን አለባቸው። ሶስተኛውና ዋናው ከነኝህ ተለይቶ የማይታየው ምንም እንኳን የፖለቲካ ኢንስቲትዩሽን ቢሆን በሀገሪቱ ውስጥ ሎውና ኦርደር ኢንፎርስ የሚያደርግ ህግና ስነ ስርዓት የሚያስከብር ማለት ነው። የዜጎችን መብት የሚጠብቅ ፕሮፐርቲ ራይት የሚባለውን የንብረት መብት የሚጠብቅ ብቻ ያለው የሀገሪቱ ፓወር፣ የፓወር ስትራክቸር፣ ፖሊስ፣ ጦር ሰራዊት፣ ምንም የሚባል ያለው የፓወር ስትራክቸር በሞኖፖል ስር የሆነ በህዝብ የሚደገፍ ማለት ነው። ህዝብ ላይ የቆመ ሳይሆን የህዝብ በህዝብ የሚደገፍ የፓወር ሞኖፖል ያለው ጠንካራ ሴንትራል ስቴት ያስፈልጋል። ያ ማለት እንግዲህ የፖለቲካው ኢንስቲትዩሽን የሚያወጣቸው ኮንስቲቱሽናል ሎዎች ይኖራሉ፣ ህጎች አሉ። ያንን ህግ የሚያስከብር ኮንስቲቱሽን የሚጠብቅ የዜጎችን መብት የሚጠብቅ ፕሮፐርቲ ራይት የሚያስከብር
ለዚህ ሁሉ ጉልበት ስለሚያስፈልገው ያለውን ፓወር በሞኖፖሉ ስር የያዘ ጠንካራ የሆነ ሴንትራል ስቴት ያስፈልጋል። ስቴት የሚባል ነገር ሴንትራል ስቴት። እነኚህ ሶስት ነገሮች አስፈላጊ ናቸው። አንድ ነገር እንግዲህ እንዲያድግ ሞደርን እንዲሆን እንዲበለጽግ ከተፈለገ። ይሄ ሲባል ግን ብዙ የሚነሱ ጥያቄዎች አሉ፣ ኮመን ጥያቄዎች አሉ። አንዱ ለምሳሌ ምንድነው እንዴ ፖለቲካው ኢንክሉሲቭም ሳይሆን ህዝብም ሳያሳትፍ ኢኮኖሚ የሚያድግባቸው ሀገሮች አሉ አይደለም ወይ ነው የሚባለው። ድሮ ራሻ ነበረ ለዚያ ነገር እንደ ምሳሌ የሚጠቀሰው። አሁን ከቅርብ ከ30-40 ዓመታት በኋላ ደግሞ ቻይና። ያው እንግዲህ ራሻ እንደሚታየው እልም ያለ ኮሙኒስት አስተዳደር ነበር። ያ ፖለቲካ ኢንክሉሲቭ አይደለም፣ ህዝቡን ያገለለ በኤሊት የሚመራ የኮሙኒስት ፓርቲ ዲክቴተርሺፕ ነው። ግን የራሻ ኢኮኖሚ በዛ በማርክሲስት ሌኒኒስት ጊዜ በእኔ ግምት ፓርቲኩላርሊ ከሁለተኛው ዓለም ጦርነት በኋላ እስከ 1970ዎቹ ድረስ ያድግ ነበር፣ እድገት ነበር። የፕላን ኢኮኖሚ የሚሉት ነገር ነበራቸው። 5 ዓመት ፕላን እኛም ሀገር ተጀምሮ ነበር። ያ ነገር እድገት ያሳይ ነበር። ያንን እነሱ እንግዲህ ኖርማል ፎርማል የሆነውን መንገድ ተከትለው ህዝቡን አሳትፈው ሳይሆን ለምሳሌ ያላደረጉት ምንድነው በግብርና የሚተዳደረውን ህዝብ በሙሉ ከግብርና አውጥተው ኢንዱስትሪ ውስጥ ነው ከተቱት። ኢንዱስትሪው እንዲያድግ ተብሎ ያ ፌል ዲሲሽን ማለትም ስህተተኛ የሆነ ውሳኔ ምንድነው ያስከተለባቸው? ከፍተኛ ድርቅ። ገበሬው ማረሱን ትቶ ኢንዱስትሪ ውስጥ ገብቶ ተገዶ ይሰራ ጀመር። ራሻ ውስጥ ከፍተኛ ድርቅ ነው፣ ወደ 6 ሚሊዮን ህዝብ ያለቀበት ድርቅ ነበር በዛን ጊዜ። ኢኮኖሚው ግን to some extent አድጎ ነበር። ያም የሚያስፈልገው ለምንድነው እንዳልኩት ከዚህ በፊት የኛንም ሀገር በመጥቀስ ተናግሬ ያለሁኝ ዲክቴተሮች እንደው ዝም ብሎ ስልጣን ላይ ለመቀመጥ ሳይሆን ሀገር ለመበዝበዝ ነው የሚነሱት። እና በዚያን ጊዜ ራሻ ውስጥ የኮሙኒስት ፓርቲው ላይ ያሉት የፓርቲ ሴክሬታሪ የሚባሉት ሰዎች ናቸው ሁሉን ነገር ዲሳይድ የሚያደርጉትና ሀገሪቱን የሚበዘብዙት። መበዝበዝ ከፈለጉ to some extent የሚበዘበዝ ነገር እንዲኖር ያስፈልጋል። ማለትም ኢኮኖሚው በመጠኑ ማደግ አለበት ኤክስትራክት እንዲያደርጉት ከተፈለገ። ያው ኤክስትራክቲቭ ፖለቲካል ሲስተም ስለሆነ ኢኮኖሚካል ሲስተሙ ምንም እንኳን እድገት ቢኖረው ኤክስትራክቲቭ ነው። ምክንያቱም በዝባዦች የሚበዘብዙት ለህዝቡ ሳይሆን አሎኬት የሚደረገው ለኤሊቱ ነው። ያንን እንዲበዘብዙ ከተፈለገ ተወደደም ተጠላም በሆነ መንገድ የሚመሩትን ሀገር ኢኮኖሚ ትንሽም ቢሆን ማሳደግ አለባቸው። ይሄኛም ሀገር ወያኔ የሞከረው ነገር ነው ከዛም በፊት የነበሩት መንግስታት። ሆኖም ግን ያው የቻይናም ኢኮኖሚ እንደዛው አሁን ሲጀምሩት ከዛሬ 35-40 ዓመት ሲጀመር ሪፎርም ሚስቶቹ ናቸው የጀመሩት። ማኦይስቶቹን ጥለው ሪፎርሚስቶቹ ናቸው የጀመሩት። አካሄዱ ግን ያው የኮሙኒስት ፓርቲው ኤሊት እንዳለ ኮሙኒስት ፓርቲው ነበር የሚወስነው። እዛም ውስጥ የሪፎርም ሙከራዎች እየተካሄዱ ነበር እስከተወሰነ ዓመት። ይሄ ሼይ ጂንፒንግ የሚባለው የአሁኑ እስከወጣበት ጊዜ ድረስ ኮንስቲቱሽን አዲስ ኮንስቲቱሽን ተጽፎ የሚመረጠው ፕሬዚደንት የስልጣን ገደብ ሁሉ ነበረበት። ማለትም ከተወሰነ ዓመታት በኋላ ተመልሶ እንዳይመረጥ የሚያደርግ
ኢኮኖሚውም አድጓል። እስከዛሬም እያደገ ነው። አጀማመሩ ላይ 10-11% ነበር የሚባለው። አሁን እንግዲህ ዝቅ ብሎ ወደ 4-5% ገብቷል። አዎ ፖለቲካል ስትራክቸሩን ስናይ ግን ሞር ከሪፎርም ወደ ዲክቴተርሺፕ ነው የሄደው። አሁን ይሄ ሰውዬ ከመጣ በኋላ ያን የነበረ ኮንስቲቱሽን የስልጣኑ ላይ ገደብ የሚጥለው ኮንስቲቱሽን አቦሊሽ በማድረግ ራሱን ቁጭ አድርጎ አሁን እሱ እየተመረጠ ነው የሚኖረው ለምን ጊዜው እስከሚሞት ድረስ ማለት ነው። እና ኢኮኖሚው ግን ቱ ሳም ኤክስቴንት እያደገ ነው። ምክንያቱም የቻይና ኮሚኒስት ፓርቲ ያ ኢኮኖሚ ካላደገ 1.4 ቢሊዮን ህዝብ ሰው ይበላናል ብለውም ነው የሚፈሩት። እነሱም ጥቅም ያስፈልጋቸዋል ኤክስትራክት የሚያደርጉት። ያም ሆነ ግን ቻይናም ያለው የድሮ ሶቪየትም የዛሬም ራሻ ውስጥ ያለው የፖለቲካ ስርዓት ኢንክሉሲቭ አይደለም፣ ዲክቴተርሺፕ ነው የለየለት። ፑቲን ከዛሬ 22 ዓመት በፊት ጀምሮ ራሻን ዲክቴት እያደረገ ነው እና ኢኮኖሚው እድገቱ ዘለቄታ የሚኖረው አይደለም። ሲስተሙ እስካልተቀየረ ድረስ ሲስተሙ የፖለቲካ ሲስተሙ ኢንክሉሲቭ እስካልሆነ ድረስ ማንም ሰው የኢኮኖሚው እድገት ሰስቴነብል ማለትም ቋሚ ዘለቄታ ያለው ይሆናል ብሎ የሚያምን ሰው የለም። አንደኛ አሮጌው ዲስትሮይድ ተደርጎ በአዲስ መተካት አለበት። ይሄ ከፖለቲካው ጀምሮ ማለትም ስልጣኑም ለህዝብ ማካፈል አለባቸው፣ ምርጫዎች መካሄድ አለባቸው፣ የፖለቲካ ሲስተሙ ኢንስቲቱሽናል ማነው ኢንክሉሲቭ ሆኖ ህዝቡን ያሳተፈ መሆን አለበት። ያ አይደለም። አንድ ነገር ያለ ሰው የተቃወመ ሰው ቻይናም ውስጥ ሶቪየትም ውስጥ ወይ ይታሰራል ወይ ይገደላል፣ የት እንደደረሰም አይታወቅም። ይሄ አንዱ ነው። ሁለተኛው አሁን የቻይናን ነገር ስናይ ገና የ30 ዓመት ኢኮኖሚ እድገት ነው። ያንን የ30 ዓመት ኢኮኖሚ እድገት አንስተን ቻይና እያደገ ነውና ዲክቴተርሺፕ ውስጥም ኢኮኖሚ እድገት ይኖራል ሊኖር ይችላል፣ ግን ዘለቄታ የለውም የሚል እምነት አለኝ። የብዙዎቹም ፈላስፋዎች ወይም ደግሞ የኢኮኖሚ ሰዎችም የሚሉት ነገር ነው፣ የሚታይም ነው። ያ በተግባር እንግዲህ በሚቀጥሉት 40 50 60 ዓመታት የቻይና ኢኮኖሚ ይህን ያህል ሰስቴነብል የሆነ ግሮዝ ይኖረዋል ብሎ የሚያምን ማንም ሰው የለም። እኔም አላምንም በዛ። ሲስተሙን ግን መቀየር ይቻላል። በሆነ ጊዜ ሲስተሙን ኢንክሉሲቭ ካደረጉት የፓወር ሼሪንግ ካለ ለህዝቡ የህዝቡን በፓወሩ በስልጣኑ ሼር እንዲኖረው ካደረጉ የኢኮኖሚ እድገት የማይቀጥልበት ምንም ምክንያት የለም። ስለ ኢኮኖሚ እድገት ስናወራ ወይም ስለ አደጉ ሀገሮች ስናወራ አሁን እኮ የ50 60 ዓመት ታሪክ ሳይሆን እኔ አሁን ከእንግሊዝ ተነሳ ነው ከፈረንሳይ ወይ ከጀርመን ብዙ ዘመን ታሪክ ነው የምናወራው። ከዚያን ጊዜ ጀምሮ እያደጉ ምንም አይነት አለ አይደል ዲቨሎፕድ ካንትሪስ ከሚባሉት ከዛ ሊስት አልወጡም። ያው እንዳሉ ነው። ጦርነቱም ሁለት የዓለም ጦርነት ተቋቁሞ ስቲል ግን ያንን ነገር እንደገና ቀይረው ኢንክሉሲቭ አድርገው ስልጣን ለህዝብ ተካፍሎ ዲሞክራታይዝ አድርገው ኢንስቲቱሽኖቻቸውን እድገታቸውን እንደቀጠሉበት ነው ያሉት። እንግዲህ በዛሬ ጊዜ ዌስተርን ወርልድ እና ሰርድ ወርልድ ምንም የሚያገናኘው ነገር የለም። ሳብሳራን አፍሪካ ኦልሬዲ ቀርቷል። ካነሳሳችን እንደተናገርኩት ካነሳሳችን የአክሱም ኤምፓየር ወይም ደግሞ ኪንግደም ኦፍ አክሱም የሚባለው የዛሬ ኢትዮጵያ ታሪክ የተነሳበት ቦታ ያ ኪንግደም ከሮማን ኤምፓየር ጋር ኮንከር የሚያደርግ ነበር። ሮማን ኤምፓየር እንግዲህ መላው አውሮፓን ያስተዳድር የነበረው ነው።
እና ከዛ ጋር ኮንከር የሚያደርግ ነበር። ከሮማን ኢምፓየር መውደቅ በኋላ ተከትሎ የኦቶማን ኢምፓየር እሱ ሙስሊሙ አካባቢ ነበር። ግን ከዛ ሮማን ኢምፓየር መውደቅ በኋላ ሆነ የእንግሊዞችን ታሪክ ስናገር በ1265 ዓመተ ምህረት ነው ፓርላማ የመሰረቱት እና ከዛ አንስተው ነው ኢንስቲትዩሽኖቻቸውን ሀገራቸውን ለዚህ አይነቱ ብልጽግና ሊያደርሱ የቻሉት። ይህ ማለት ምንድን ነው? የኢትዮጵያም ነገር በዚያን ጊዜ የሮማን ኢምፓየር ወድቆ ልክ እሱን ተከትሎ የተነሳው የኦቶማን ኢምፓየር ኢንቬዥን ኪንግደም ኦፍ አክሱምን ከማዳከሙና የኪንግደም ኦፍ አክሱም ከመውደቁ በኋላ ልክ እንደዚህ ሆኑ አውሮፓውያኑ ዌስተርኖቹ የወሰዱትን አይነት ፓዝ ሊወስድ የሚችልበት ኦፖርቹኒቲም ነበር። ከዛ ጀምሮ ምንም ምክንያት የለም ያ ኦፖርቹኒቲ ያ እድል ላይኖር የሚችልበት። አንፎርቹኔትሊ ግን የኛ መንገድ ሌላ ሆኖ ነው የተገኘው። ያ ማለት በተወሰነ ደረጃ ኤክስትራክቲቭ በሆኑ ዲክቴተርሺፕ በሚያስተዳድራቸው ሀገሮችም የኢኮኖሚ እድገት ሊሆን ይችላል። ጥያቄው ግን ሊኖር ይችላል። ጥያቄው ግን አንደኛ ያንን ኢኮኖሚ እድገት ለምንድን ነው ይፈልጉታል? እነሱም ኤክስትራክት ማድረግ የሚያደርጉት ነገር እንዲኖር ስለሚፈልግ መኖር ስላለበት። ሁለተኛ ዘላቂ ነው የሚለው ጥያቄ ነው። ያ ዘላቂነት ያለው ነገር አይደለም። ዘላቂነት እንዲኖረው ከተፈለገ እነኚህ ከዚህ በፊት የጠቀስኳቸው 3 ነገሮች ያስፈልጋሉ። ፖለቲካው ህዝብ አካታች የሆነ መሆን አለበት። ይሄ ዲሞክራቲክ ኢሌክሽን ይሄ የሚባለው ነገር ሁሉ ህዝቡ የሚሳተፍበት፣ ኢኮኖሚውም እንደዛው ለሁሉም እኩል መብት የሚሰጥ እኩል እድል የሚሰጥ ህዝብ የሚያሳትፍ ኢኮኖሚ ኢንስቲትዩሽኖች ያስፈልጉታል። ያንን ሁሉ ደግሞ አሎኬት የሚያደርግ ሪሶርሱን አሎኬት የሚያደርግ ህግና ስነ ስርዓትን የሚያስከብር የዜጎችን መብት የሚጠብቅ ስቴት ያስፈልጋል። ጠንካራ ሴንትራል ስቴት። ይሄ ሲባል ዲክቴተሮች በተለይ አፍሪካ ውስጥ የሚሉት እንግዲህ ምንድነው? ብዙ ጊዜ ይሄ ዌስተርን ዲሞክራሲ አፍሪካ ውስጥ አይሰራም ነው የሚሉት። እንግዲህ መስራት ላለመቻሉ ምንም የሚያቀርቡት ኤቪደንስ የለም። አልተሞከረም። ያልተሞከረ ነገር ሊሰራ አይችልምም ሊባል አይችልም። አልተሞከረም። የት ተሞከረ? የትም አልተሞከረም። ስልጣኗን እስከሚጨብጡ ያቺ ክሯን እስከሚጨብጡ ድረስ ይዋሻሉ። ኢሳያስ እንዳደረገው፣ መለስ ዜናዊ እንዳደረገው፣ ኃይለ ሥላሴ እንዳደረጉት፣ ዛሬም የዛሬ ያለው ሰውዬ እንደሚያደርገው ተአምር የሚፈጥሩ አስመስለው ስልጣኗን ከያዙ በኋላ ግን የሚሰሩ ስራ የተለየ ነው እንጂ ይሄንን ለምን ሌሎቹ እንዲህ ሊያድጉ ቻሉ የሚለውን ነገር ጥያቄውንም አናላይዝ አድርገው የሞከሩት ነገር የለም። ምንም የሞከሩት ነገር የለም። አካሄዱ እኮ አንድ አይነት። ኮንጎ የነበረው ሞቡቱ ሴሴ ሴኮ ስንት ነው? 35 ነው 40 ዓመት። የዚምባብዌው ሮበርት ሙጋቤ እንደዚሁ። ኬኔት ካውንዳ ዛምቢያ ከተካሄደ እንደዚያው ነው። በየአፍሪካ ሀገሩ ጎረቤቶቻችንን ጨምሮ ዚያድ ባሬ ከሶማሊያ፣ የዛሬው ኢሳያስ አፈወርቅ እና አልቡራን የሚባሉት ይሄ ድሮ ማነው ባሪያዛ የጀነራሉ ተከታይ እነኚህ ሁሉ አንድ አይነት ነው አካሄዳቸው። ሲመሰረት ሲጀምሩት ሌላ ነገር ነው የሚያወሩት። ከዛ በኋላ ወታደር ነበረው ልብሱን አውልቆ ሲቪል ይሆናል። ኦል ኦፍ ዘ ሳደን እነ መንግስቱ ኃይለማርያም እንዳደረጉት ሲቪል የነበረው የራሱን አጀንዳ ይዞ ኢሊቱን እየገነባ ህዝብ መበዝበዝ ነው ስራው። ያ ስለሆነ እንጂ የተለያዩ መንገዶችን ሀገር ለማሳደግ ሀገር ሞደርናይዝ ለማድረግ ሲስተም ሪፎርም ለማድረግ የተለያዩ መንገዶችን ሞክረው ቢሆን
ይሄ ሁሉ ስቃይና ጣጣ አይደርስም ነበር። ከዛ ከሮማን ኤምፓየር መውደቅ በኋላ ከኪንግዶም ኦፍ አክሱም በኋላ ጀምሮ የኢትዮጵያ ፌት እና መንገዱ ኮምፕሊትሊ ሌላ ሊሆን ይችል ነበር። ኢቨን ከዛ በኋላ የነበረውም ፊውዳል ኦርደር ተከትሎ ልክ እንደ እንግሊዙ ፊውዳል ኦርደሩን ፖለቲካ ውስጥ እንዳይገባ አድርጎ የሀገሪቱን ፖለቲካ ግን በሲቪል እንዲመራ የማድረግ እድልና ቻንስ ሁሉ ነበር። ያ ሁሉ ቻንስ ነው ያመለጠን። ከዛ በኋላ እንግዲህ የ4000 ዓመት ታሪክ ይሄ ሁሉ በነፃነት ኖረን እንደዚህ ነው የሚባለው። አሁንም ኦብጀክቲቭሊ ሲታይ ግን ምንም የሚያሳምን የሚያኮራም ነገር የለውም። እኔ በበኩሌ እውነት ለመናገር ኢትዮጵያዊነት ያኮራል ሲባል እርግጥ ኢትዮጵያዊ በመሆኔ የተወለድኩበት ሀገር ነው፣ ሌላ ሀገር የለኝም። መኩራት ሳይሆን የሚሰማኝ ስሜት አለ። ግን የሚያኮራኝ ምንም አይነት ታሪክ የለም። ጣሊያን አሸንፈን ቢባል እሱም እንደው የእንግሊዝ ወታደር ነው ጣሊያን አሸንፈው። ይሄ አፄ ምኒልክ ያድዋ አይደል ይሄ የሚባለው እርግጥ to some extent ሊነሳ የሚገባው ነገር ነው። ግን ይህን ያህል እንደው ያኮራኛል ብዬ የምለው ነገር ዲስፓቲ ረጅም ዓመት ታሪክ በእኔ ግምት እንደው ሪል የሆነ ነገር አለ ብዬ አላምንም። እርግጥ ግን ሀገር ነው የተወለድንበት ነው። ማንም ሰው ሀገሩን ይወዳል። እኔም እወዳለሁ ሀገር። እንደ እናት ነው፣ እናቱን የሚጠላ የለም አብሮ እስካደገ ድረስ። እና ይህን ነው የሚመስለው። እንግዲህ አሁን የእኛን ነገር ስናየው እኛ አሁን ያለንበት እንደው ያለፉትንም ብንተዋቸው አሁን ያለንበት ሁኔታ እንዴት ነው? የትኞቹ ናቸው ከነኚህ ከ3 ክራይቴሪያዎች የተሟሉት የሚል ነው። እስቲ እንውሰድና አሁን የመጀመሪያውን ይሄ ፖለቲካል ኢንክሉሲቭነስ የፖለቲካ ኢንስቲትዩሽኖችን ኢንክሉሲቭነት ስናይ አሁን ያለው መንግስት ህዝብ ያካተተ ነው ወይ ኢንክሉሲቭ ነው ወይ የሚል ጥያቄ ሲነሳ እንደው ማንም እዛም ሀገር መኖር አያስፈልግም ለማየው ለማንም ሰው በምንም አይነት መልኩ በምንም አይነት ስታንዳርድ ኢንክሉሲቭ ሊሆን አይደለም። ዶክተር አብይ ሲናገር ብዙ ጊዜ ከህዝብ የተመረጠ ፓርላማ ነው እንደዚህ እያለ ሲያወራ ነው የምሰማው። የትግራይን ህዝብ አይዞሌት አድርጎ ያልተሳተፈበት፣ የኦሮሞ ህዝብ ማጆሪቲው ያልተሳተፈበት፣ እሱ እንደሚለው ሳይሆን ማጆሪቲው ያልተሳተፈበት፣ እንግዲህ የሀገሪቱ ትልቅ ህዝብ ያልተሳተፈበት ምርጫ ኢንክሉሲቭ ሊሆን አይደለም። የፖለቲካ ሲስተሙ ኢንክሉሲቭ አይደለም፣ ህዝብ ያካተተ አይደለም። አሁንም ያው ምርጫ ላይ አካሄዱ እየተዘጋጁ ነው። የሚያደርጉት ምርጫ ያው የሚያልቀው 99% ነው። ኢንክሉሲቭ የሚሆንበትን መንገድ የለም። እየቀነሰ ነው የመጣው። ሁለተኛውን ክራይቴሪያ ስናይ የኢኮኖሚ ኢንስቲትዩሽኖቹ ህዝብ ያሳትፉ ህዝብ ያካተቱ ናቸው። ለሁሉም ሰው እኩል ቻንስ ነው ወይ የሚሰጠው? ለምሳሌ ያህል ጨረታ ሲወጣ ለሆነ ነገር ለሁሉም እኩል ቻንስ ተሰጥቶ ነው ወይ ያ ጨረታ የሚሸጠው? ይሄ የወያኔውን እንኳን ብንተው ዛሬ ባለው ሁኔታ እኩል ቻንስ የሚባል ነገር የለም። ወያኔ ወደ ትግራይ ነበር አድሮ፣ አብይ አህመድ ደግሞ ዛሬ የሚሰጠውንም ጨረታ ትምህርቱንም ሁሉንም ነገር ያው የኦሮሞን ህዝብ ተቀባይነት አገኛለሁ በሚል ወደዛ ነው ዳይቨርት እያደረገ ያለው። ኢንክሉሲቭ እና እኩል ቻንስ ለሁሉም የሰጠ የኢኮኖሚክ ኢንስቲትዩሽኖች አይደለም። ይሄ እንግዲህ ዲክቴተሮች የሚያደርጉት ኢንፍሌሽን እየበዛ ሲመጣ ገንዘብ ማተም ነው የሚጀምሩት። ኢንክሉሲቭ የሆነ ኢንስቲትዩሽኖች ውስጥ ገንዘብ አታሚው ክፍል ለምሳሌ ብሔራዊ ባንክ እንደዚህ አይነቱ ነገር ኮምፕሊትሊ ከመንግስት ቁጥጥር ነፃ ነው። የራሱ አውቶኖሚ ያለው በራሱ ኢኮኖሚስቶች ራሱ አማካሪዎች እየተመራ ነው
ኢኮኖሚውን የሚመራው እና ያ ብሔራዊ ባንክ ከመንግስት በሚሰጠው ትዕዛዝ አይደለም ገንዘብ የሚያትመው። ካተመም ለሀገሪቱ ኢኮኖሚ ያስፈልጋል ብሎ ባለበት ጊዜ ነው። አሁን ግን እንደዛ አይነት ነገር አይደለም። ይሄ የሚታየው በብድር የሚያስገቡትን ገንዘብ እያተሙ ገንዘቦች እያባዙ ነው እንግዲህ ያለውን ሀገሪቱ ውስጥ ያለውን ችግር ሊቀርፉ የሚሞክሩት። ያ አልሰራም፣ አይሰራም። ህዝቡ ትልቅ ችግር ውስጥ ነው ያለው። የቻንስ እኩልነት የለም ኢኮኖሚው ላይ ሲመጣ። ከዛም በላይ አንድ ኢንቨስተር አንድ ቦታ ወስዶ ገንዘቡን ኢንቨስት ሲያደርግ ኢኮኖሚ ለማሳደግ አንድ ፋብሪካ ቢከፈት ያ ፋብሪካ ኢኮኖሚ ያሳድጋል። ግን እዛ ላይ ኢንቨስት የሚደረግ ገንዘብ መኖር አለበት። አላሙዲን እንደሚያደርጉት ማለት ነው። ኢንቨስት ለማድረግ ፕሮፐርቲ ራይት ያስፈልገዋል። ያንን ኢንቨስት ያደረገውን ገንዘብ ሰኪዩር የሚያደርግ ጠንካራ መንግስት ያስፈልገዋል። ይሄ ፕሮፐርቲ ራይት የለም። እኩል ቻንስ አይሰጥም በማንኛውም ስታንዳርድ። ስለዚህ የኢኮኖሚክ ኢንስቲትዩሽኑ ኤክስትራክቲቭ እና የሚገኘውን ነገር ወደ ኪሳቸው ኢሊቱና የመንግስት ባለስልጣኖች የሚሰበስቡት ነው የሚሆነው። ሀገሪቱን ምንም ያህል ፈቀቅ አላረጋትም። ሶስተኛው እስቲ እንየውና ጠንካራ የሆነ ሴንትራላይዝድ የሆነ የፓወር ሞኖፖሊ ያለው ህዝብ የሚያምንበት ስቴት አለ ወይ ስቴት የሚለውን ነገር ነው። ይሄ በእኔ ግምት የለም። ያ ስቴት እንግዲህ እንዳልኩት የሚያስፈልገው ህግና ስነ ስርዓት ለማስከበር ነው። ሎ ኤንድ ኦርደር ኢንፎርስ ለማድረግ ነው። ፕሮፐርቲ ራይት ለማስጠበቅ ነው። የዜጎችን መብት ለማስጠበቅ ነው። ያ ህዝብ የሚያምንበት ከህዝብ የተመረጠ መንግስት ስቴት ፓወሩ በሙሉ በእጁ ስር መሆን አለበት። ይህን ሁሉ ነገር ለማድረግ ህዝብ ስለሚያምንበትም ደግሞ የሚለው ነገር ይፈጸማል። ማለትም ጥንካሬው ከህዝብ ነው የሚመጣው። አሁን ያለውን መንግስት ስናይ ሎና ኦርደር ኢንፎርስ የሚያደርግ ጠንካራ መንግስት ነው ወይ? ጠንካራ ስቴት ነው ወይ? አይደለም። የትጥቁም የጦሩም ቁጥር ሳይሆን የሚወስነው ያ ነገር የህዝብ ተሳትፎ ያለው የህዝብ እምነት ያለው ህዝብ የሚያምንበት ፎርስ መሆን አለበት። ያ ህዝብ ካመነበት ብቻ ነው የሚለው ነገር በተግባር የሚውለው ማለትም ሎና ኦርደር ኢንፎርስ ማድረግ የሚችለው። አሁን ያለው የኢትዮጵያ መንግስት ግን በዛ ባለ ጦሩ እንኳንስ ኢትዮጵያን የሚያህል በጣም ትልቅና ኮምፕሌክስ ትልቅ ሀገር እውነት ኢትዮጵያ ውስጥ እንደው በመኪና ትንሽ ከሰሜን ደቡብ ለተንቀሳቀሰ ሰው ያውቀዋል ችግሩ ምን ያህል ኮምፕሌክሱ ምን ያህል ኮምፕሌክሲቲ እንዳለው። ያንን ሀገር ሎና ኦርደር ኢንፎርስ ሊያደርግ ይቅርና እዛቸው አዲስ አበባ ውስጥ እነሱ የሚቀመጡበት ያለውን ህዝብ ራሱ ደህንነቱን ማስከበር አልቻሉ። እዛው ውስጥ አዲስ አበባ ውስጥ ያለው እንግዲህ 5 ሚሊዮን የሚበልጥ ህዝብ አለ እዛ ውስጥ። ይሄ ትጥቁም ተወርቶ የአየር ኃይሉም የድሮኑም የወታደሩም ቁጥር እዛቻችን አዲስ አበባን እንኳን ሴኩር ማድረግ አልቻሉ። ጦርነቶችን ስናይ ሰሜን ኢትዮጵያ እየደንደደ ነው ዛሬ። እንግዲህ ፋኖም ብለው ሌላው የአማራ ክፍል
ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያ በየቦታው የኦሮሞም ክፍል የአማራውም ክፍል እየታገለው ነው እና ሄዶ የታጠቀውን ድሮን ሲቪል ህዝብ ላይ አራግፎ ከመሸሽ በስተቀር እስከዛሬ ድረስ ምንም አይነት ያደረገው ያስከበረው ኢንፎርስ ያደርገው ሎ የለም። ያ ነው እንግዲህ ሀገሪቱ ይሄ ካሉት 3 ሪኳየርመንቶች 3ቱንም ሚስ ታደርጋለች። ያለው መንግስት 3ቱንም ማሟላ አይደለም። በመሆኑም ይህንን የሚያህል ሀገር ለዘለቄታው መምራት የሚችል አይደለም። በምንም አይነት በማንም ስታንዳርድ ሊመራ አይችልም። እኔ ከዚህም በፊት እንግዲህ ካመጣጡም ጀምሮ ከኢፒአርዲኤፍ እና የአብይ አህመድ አነሳስ ተናግሬያለሁ። ዶክተር አብይ የችግሩ አካል እንጂ የችግሩ መፍትሄ እንደማይሆን እሱም ያቋቋመው ማንኛውም ስትራክቸርም እንደዛው ነው። የችግሩ አካል እንጂ የችግሩ መፍትሄ ሊሆን አይችልም። ምክንያቱም እነኚህ የተባሉ ፕሪሪኳየርመንቶች ወይም ደግሞ አስፈላጊ ቅድመ ሁኔታዎች ስለሚጎሉት ከ3ቱ አንዱንም እንኳን አያሟላም። ያ ነው። ይህን ካልን ግን እኔ አሁን እንደው ቁጭ ብዬ ሳስበው ሰው የሆነም ሰው ቢጠይቀኝ እስቲ አንተስ ስለ ኢትዮጵያ ችግር ያለ መፍትሄው ምንድነው የሚል ነገርም ሊነሳ ይችላል። እንግዲህ ስለ መፍትሄ ስንናገር ኦፒኒየን ነው፣ ነፃ ኦፒኒየን። ይሄ የሚሰጥ ነፃ አስተያየት የሚያስቆጣቸው ሰዎች ይኖራሉ፣ የሚያስደስታቸውም ሰዎች ሊኖሩ ይችላሉ። ነገሩን ግን እንደ ነፃ አስተያየት ነው ማየት ያለብን። ይሄ እንደው ዝም ብሎ እኔ ፈላስፋም አይደለሁም ኢኮኖሚስትም አይደለሁም፣ ለፖለቲካ ተራ ሰው ነኝ፣ ሐኪም ነኝ፣ ለሕክምና ለሙያዬ ኤክስፐርት፣ ግን ለፖለቲካ ተራ ሰው ነኝ። የተራ ሰው አስተያየት ነው የምሰጠው እና እኔ እንግዲህ አሁን ካለው ሁኔታ ካለኝ አስተያየት ይሄ ኢትዮጵያ የሚባለው አንደኛ ይሄ ኢትዮጵያ የሚባለው ሀገር እንግዲህ ከታሪኩም ሲጀምረው እስካሁን ለማብራራት እንደሞከርኩት እኔ በኔ ግምት ካርታው ከዳግማዊ ምኒልክ ጀምሮ ተስሎ እንደው ዝም ብሎ ግድግዳ ላይ ቁጭ አለ እንጂ በየትኛውም መንግስት እና በማንኛውም ስታንዳርድ አንድ ሀገር የሆነበት ህዝቡን የሚኖርበትን ህዝብ አንድ ሀገር አንድ ህዝብ በሚል መርሆ አንድ ሀገር ዩናይትድ የሆነ ሀገር የሆነበት ጊዜ የለም ካነበብኩት ባልተወለድኩበት ጊዜ። አሁን ደግሞ ከኔም እድሜ ከደርግ እና ከወያኔ አሁን ደግሞ ካለውም ስነሳ የትም ምንም ጊዜ ይሄ እንደሚባለው እንደው ትልቅ ሀገር ኮምፕሌክስ ሀገር እኔም እያልኩ እንደማወራው ሙሉ ለሙሉ ዩናይትድ የሆነ ህዝብ የሚያምኑበት ሀገር ኖሮን አያውቅም የሚል እምነት አለኝ። ይሄ ነው የኔ እምነት። ይሄ ካርታው ጠረጴዛ ላይ ያለው ማነው ግድግዳ ላይ ያለው እንዳለ ነው። የሶማሌ ካርታ እስከዛሬም አለ። ሶማሌ ከፈረሰ ግን ስንት ዘመኑ ነው? ወደ 40 ዓመት 50 ዓመት ሊጠጋው ነው። የተሳለው ካርታ እንዳለ ነው። ግን እዛ ካርታ ላይ የሚኖረው ህዝብ እውነት ዩናይትድ የሆነበት አንድ ሆኖ በአንድ ሀገር ያመነበት ጊዜ አለ ወይ ብዬ ራሴን ስጠይቅ እውነት ለመናገር የለም ብዬ ነው የማምነው። የለም ብዬ አምናለሁ። ይህም ቢሆን ግን የኔ ምኞቴ ነው ይሄ ሀገር አሁን ባለው በተሳለውም ካርታ ዩናይትድ ሆኖ አንድ ፕሮስፔረስ የሆነ ጠንካራ ሀገር አይሆንም ብዬ ለማለት አይደለም። ያ ሊሆን ይችላል የሚል እምነት አለኝ የተወሰኑ ነገሮች ከተሟሉ እና እንዲሆንም እንደማንኛውም ሰው የኔ ምኞት ነው። እንግዲህ ይሄ እንዲሆን ከተፈለገ በእኔ ግምት 2 አማራጭ
ሁለት አማራጭ። አንዱ አማራጭ ይሄ አሁን ያለውን ግድግዳ ላይ የተጻፈውን ማለትም ያለውን ኢትዮጵያ ከዚህ ሁሉ ዳይቨርሲቲው ጋር እንዳለ ተጠብቆ ከኤትኒሲቲው ጋር ተጠብቆ አንድ ሀገር ሆኖ የሚኖርበትን መንገድ መፈለግ ነው። እንግዲህ ከንጉሶቹ ጀምሮ መንግስቱ ኃይለማርያም እስከሄደበት ጊዜ ድረስ ቲዮሪቲካሊም ቢሆን አንድ ሀገር አንድ ህዝብ የሚል እምነት ነበር። እነሱ ግን ያንን ነገር አጣሞ ስለተረጎሙትና ውስጥ ላሉት ኤትኒክ ክፍሎች የተለያዩ ዘሮች ፓወር ሼሪንግ ስለሌለና መብታቸው፣ ቋንቋቸው፣ ካልቸራቸው ይሄ ሀገር በሚባለው ነገር ስር ሙሉ ለሙሉ ሪኮግናይዝድ ሆነዋል ብለው ስላላመኑ ያንን ነገር አልተቀበሉት። ያ ነው። በዛም ምክንያት ከኋላ የመጡት ደግሞ ወያኔ ያው ያንን ነገር ልክ በዚህ ነገር አማሃይንቶ የብሔረሰቦች ቋንቋ ካልቸር በሚል ብቻ ሀገሪቱን በብሔረሰቦች ከፋፍሎ ያስቀመጠው ፕሪንሲፕሉ ትክክል ነው። ያንን ፕሪንሲፕል ግን ወያኔ ለራሱ ጥቅም ነው አቢዩዝ ያደረገው። በዛም የተነሳ በህዝቡ መሃል አሰርት እንደሚደረገው ፍቅር፣ አንድነት፣ ጥንካሬ ሳይሆን እየታየ የመጣው ጥላቻ፣ ቂም እና መለያየት። ይሄ ነው ያለንበት። አሁን እንግዲህ ያለንበት ይሄ ነው ውጤቱ። ምክንያቱም ያ የተባለውን ፕሪንሲፕል አቢዩዝ ስላደረጉት። ስለዚህ በእኔ ግምት እነሱ ወያኔ በተለይ ወያኔ ኔግሌክት ያደረገው ይህን ትልቁን ፒክቸር ኢትዮጵያ የሚለውን ውስጥ ያሉት የኤትኒክ ግሩፖች ማለትም ኤትኒሲቲው እንደተጠበቀ ሆኖ መብታቸው እንዲዳብር፣ ቋንቋቸው እንዲዳብር፣ ካልቸራቸው እንዲዳብር፣ እኩል መብት እንዲሰጣቸው በዚህ በትልቁ ፒክቸር ስር ለማድረግ መጣር ሲገባው ያን ነገር አላረገም። ማለትም ከትልቁ ፒክቸር ይልቅ ወደ ኤትኒክ ግሩፖቹ ነበር የሚያዘነብለው ነገሩ ኢትዮጵያ ከሚለው። አሁን እኔ በእኔ ግምት ያንን ነገር መመለስ ያስፈልጋል። ሀገሪቱን ወደ ሰላም መመለስ ከተፈለገ ትልቁ ፒክቸር ኢትዮጵያ የሚለው አንድ ሀገር አንድ ህዝብ በሚል ለሁሉም እኩል ቻንስ፣ ለሁሉም ካልቸር ተሰሚነት፣ ህዝቡ የሚወስንበት። አሁን ለምሳሌ ያህል ብሔራዊ ቋንቋችን ምን አይነት ይሆን የሚለው አማርኛ ቀርቶ ኦሮምኛ ህዝቡ መወሰን አለበት። እንግሊዝኛም ብለን ልንወስን እንችላለን። የሚያጣላ ነገር የለም። ፓወር ሼሪንጉ በምን አይነት መልኩ ሊሆን ይገባል? እሱን ነገር የኢኮኖሚውን ነገር ይህንን ሁሉ ነገር ሬጉሌት አድርጎ ትልቁ ፒክቸር ላይ ካላተኮረና ትልቁም ፒክቸር እንደ ሱፔሪዮሪቲ ካላየ በዘር የተከፋፈለ የተፈታተነ ሀገር ዴሞክራቲክ አድርጎ መገንባት አይቻልም። ማለትም የዴሞክራሲ ኢንስቲትዩሽኖቹን ትልቁም ፒክቸር ለማሳደግ ነው መገንባት ያለበት፣ ውስጥ ያሉትንም መብታቸውን እየጠበቀ ማለት ነው። ይሄ እንዲደረግ ከተፈለገ በዚህ አይነት አንድ ጠንካራ የሆነ ኢትዮጵያ የሚባል ውስጡ ያሉ ዜጎች ፕሮስፔሪቲ የሚሆኑበት፣ ሴኩሪቲ እንዲሰማቸው የሚደረግበት፣ መብታቸው የሚጠበቅበት ሀገር እንዲኖራቸው ከተፈለገ
ይሄ አሁን ያለው የወያኔ ማኒፌስቶ እንደ ኮንስቲቱሽን ተብሎ ከወያኔ ኢምፖዝ የተደረገ ማኒፌስቶ መቀየር አለበት። ይሄ ማኒፌስቶ ተቀይሮ ከዘር መበታተን ይልቅ በትልቁ ፒክቸር አገር በሚለው ኢትዮጵያ በሚለው አንድ በሚያደርገን በዛ ትልቅ ፒክቸር ነው ወርክአውት ማድረግ ያለብን። የዛን ትልቅ ፒክቸር ዲሞክራሲያዊ ገጽታውን ነው ለመለወጥ መጣር ያለብን። ፖለቲካውን ኢንክሉሲቭ ማድረግ አለብን። ኢኮኖሚውን ኢንክሉሲቭ ማድረግ አለብን። የፓወር ሞኖፖል ያለው ሎና ኦርደር ኢንፎርስ የሚያደርግ ስቴት መገንባት አለበት። አሁን ባለው ስታንዳርድ ባይሆንም ቴዎሬቲካሊ ይሄ ነገር ይቻላል የሚል ሙሉ እምነት አለኝ። ይሄ የሚቻለው ግን ይሄ አሁን ያለውን ኮንስቲቱሽን ይዞ አይደለም። አንዱም አሁን የአብይ አህመድ ትልቁ ችግር ይሄ ነው። መደመር እያለ የሚመራበት ኮንስቲቱሽን ግን አገሪቱን በዘር ከፋፍሎ ብትንትን ያደረገና ከነበረችበት ወዳልነበረችበት ቴዎሬቲካሊ ኢትዮጵያ እየተባለ ከኖርበት ወዳልኖርበት ነው የቀየረው እና ያ ሊሆን አይችልም። ኮንስቲቱሽኑ መቀየር አለበት። አገሪቱ በትልቁ ፒክቸር ኢትዮጵያ በሚለው አንድ ሀገር አንድ ዜጋ በሚል ስር ዲሞክራታይዝድ መሆን አለባት። በዛ መልኩ አገሪቱን ያላትን ይሄ እኮ ዳይቨርሲቲያችን እኮ ውበታችን ነው። ዳይቨርሲቲያችን ጥንካሬያችን ነው። ዳይቨርሲቲያችን በጣም ብዙ አድቫንቴጅ ያለው ነገር ነው። ያንን ግን የተወሰነ ክፍል ለራሱ አድቫንቴጅ ልጠቀም ካለ በጣም አደገኛ ሁኔታ ነው የሚፈጥረው። አሁን ኢትዮጵያ ውስጥ የተፈጠረው ነገር ይሄ ነው። ወያኔ ያንን ነገር ለራሱ አድቫንቴጅ ነው የተጠቀመበት። አገሪቱን ፋክቹዋሊ በታትኗታል በዛም የተነሳ። ስለዚህ ይሄ በኤትኒሲቲ የሚለየው ኤትኒሲቲን መሰረት በማድረግ ሀገር ለማዋቀር የሚሞክረው ኮንስቲቱሽን መቀየር አለበት። ያ ኮንስቲቱሽን ከተቀየረ በኋላ አገሪቱን ከጊዜ ጊዜ ደረጃ በደረጃ ኢንስቲትዩሽኖቹን የፖለቲካውን፣ ኢኮኖሚውን ኢንክሉሲቭ ማድረግ ይቻላል። በትንሽ ጊዜም ውስጥ ፕሮስፔረስ እና ታላቅ ሀገር ሊሆን የሚችል ፖቴንሻል ያለው ሀገር ነው የሚል ሙሉ እምነት አለ። ይሄ ቢሆን እኔም የሁል ቀን ህልሜ ነው። ይሄ ካልሆነ በእኔ ግምት አሁን በዚህ አይዲያ ላይ ብዙ የማይስማሙ ክፍሎች ይኖራሉ። ብዙዎቹን ክፍሎች የሚያስቆጣ ኢቭን ሪፎርሚስት አክቲቪስት የሚባሉትን ሁሉ የሚያስቆጣ አይዲያ ነው ያን በአብዛኛው። ይሄ እንግዲህ ያ ነገር ከሆነ ኦሮሞ የሰጠው መብት ይነፈጋል የሚል ኖሽን ስላለው ነው። ከዛ የመነጨ ነው ይሄ ፍርሃት። የአማራ ዲክቴተርሺፕ እንደገና ይቋቋማል የሚል ፍርሃት ነው። ይሄ ግን በእኔ ግምት ትክክል ነው፣ ጀስቲፋብል ነው ብዬ አላምንም። ምክንያቱም እኔ የምለው ሀገሪቱን ዲሞክራታይዝ አድርጎ ትልቁን ፒክቸር አብሮ መገንባት ይቻላል የሚል እምነት አለኝ። በዛ ውስጥ ነው እነኚህ ኤትኒክ ግሩፖች አማራ፣ ኦሮሞ፣ ኮይራ፣ ጌዲዮ፣ ሲዳማ፣ ሱማሌ፣ አፋር ይሄ ሁሉ ሊገነባ የሚችለው ከዛ የምናወጣው ኮንስትራክት ትልቁ ፒክቸር ግን ከዛ ከሁሉም የበለጠ የሁሉንም መብት እኩል የሚያስከብር መሆን አለበት። እሱ ነው መሆን ያለበት የሚል እምነት አለ። ይሄ ከቼንጅ ኦፍ ኮንስቲቱሽን ጋር የሚገናኝ ነው። ያ ነገር ካልሆነ ሊሆን የሚችል ነገር አይደለም። አንዱ ይሄ ነው። ሌላው እንግዲህ ይህም ካልተቻለ እኔ አንድ ሀገር እንደው በሀገር ስም ኮንቲኒየስ በሆነ ጦርነት ከዘመናት ከተጀመረ ጀምሮ እኛ ስሙን ከምናውቅበት ጊዜ ጀምሮ
ጦርነት ውጊያ ህዝብ ሲያልቅ መጥቶ አሁን ጦርነትም ኦልሞስት ኖርማል የሆነበት የህዝብ እልቂትም በየቦታው መገደሉ ቤቱ መቃጠሉ እያወጡም ባለስልጣኖች ለጅብ መስጠታቸው ይሄ ሁሉ ነገር ከሁሉም የሚረብሸው ኖርማሊ የሆነ መምጣቱ ነው። ሰው ኖርማሊ እያደረገው ፐርሲቭ እያደረገው ነው። ተራፊው ሰው ያለው ሰው ኖርማሊ የሆነ በመምጣቱ በእኔ ግምት በሆነ ጊዜ ያን ነገር ማስቀረት ያስፈልጋል የሚል እምነት አለኝ። አንዱ ማስቀሪያ መንገዱ ይሄ መጀመሪያ ያልኩት ነው። በትልቁ ፒክቸር ማመን አለብን። ያንን ትልቁን ፒክቸር ከስር አብረን ለመገንባት መሞከር ያለብን። ለዛ አዲስ ኮንስቲቱሽን ያስፈልገናል። ያ ካልሆነ ግን ሌላውና ሁለተኛው መንገድ አማራው አንድ ቋንቋ አለው፣ ህዝብ አለው፣ ባህል አለው፣ ታሪክ አለው፣ መሬት አለው የራስ የሚለው ይዞ የራሱን ኦሮሞውም እንደዛው የኦሮሞ ህዝብ ታሪክ አለው፣ ባህል አለው፣ ቋንቋ አለው፣ ህዝብ አለው፣ መሬት አለው የራሱን ወስዶ እንደ ስቴት እንደ መንግስት የሚያስተዳድርበት እድል ሊሰጠው ይገባል። የትልቁን ኢትዮጵያ የሚለውን ፒክቸር ትተነው የኦሮሞ ለራሱ እንግዲህ የኦሮሞ ሪፐብሊክ ይባል ምን ይባል የስሙ ጉዳይ የእነሱ ጉዳይ ነው። እንዴት ነው የሚያደርጉት፣ በምን አይነት መልኩ እንደሚገነቡት አማራውም እንደዚሁ። እነኚህ ሁለቱ I have no doubt እንደ ሀገርም ሆኖ ሰርቫይቭ ማድረግ ይችላል የሚል እምነት አለ። ሌላው እንግዲህ የትግራይን ነገር ካየን ይሄ ከታሪክም በጣም አጨቃጫቂ የሆነ ነው ከአማራውም ጋር ወደ ኤርትራ ካለውም ችግር ጋር እና የነሱ ያም ቢሆን ህዝቡ ነው የሚወስነው ከማን ጋር መኖር እንደሚፈልግ። እንግዲህ ያ ነገር እያደገ ሲመጣ ምናልባት ሄዶ ወደ ምንድን ነው የሚያደርገው ሰሜን ኢትዮጵያ፣ ትግራይ፣ ኤርትራ እና ድሮ የነበረው ኪንግደም ኦፍ አክሱም በነበረ ጊዜ የነበረው ተመልሶ ይመጣ ይሆናል የሚልም ተስፋ አለኝ። የአማራውን ክፍል ጠቅልሎ በጂኦግራፊ እና በታሪክ ስለሚገናኙ ትልቅ ችግር የሚሆነው አሁን እነኚህ ሶስቱን ከተሆናቸው ትልቅ ችግር የሚሆነው የትንሾቹ ነው። የተቀጣዮቹ አሁን የሲዳማ፣ የጌዴው፣ የኮይራው፣ የቦርጂው፣ የሶማሌው፣ የአፋሩ ይሄ ሁሉ የተበታተነው ሳውዝ እና ዌስተርን አካባቢ ያለው ህዝብ እንዴት ይሆን የሚል ነው። እነሱ እንግዲህ በካልቸርም በጂኦግራፊም በታሪክም ብዙ የሚገናኙ አይደሉም። አሁን በጌዴው ህዝብና በኦሮሞ መሀል ብዙ የካልቸር የቋንቋ ግንኙነት የተለያየ ቋንቋ ነው ያላቸው። ካልቸራቸውም ብዙ የሚገናኙ አይደለም። የሃይማኖትም ጉዳይ አለ። በሲዳማ እና በጌዴው መሀል እንደዚሁ፣ በአፋር እና በሶማሌ መሀል እንደዚሁ። ይሄ በጣም የሚለያዩ ናቸው፣ ይለያያሉ። እንግዲህ የነሱን ነገር ሌላ አይዘር ራሳቸው አንድ ላይ ሆነው አንድ ሪፐብሊክ መስርተው በፈቃደኝነት ቋንቋ መርጠው የሚኖሩበት መንገድ ካለ እሱ ጥሩ ሊሆን ይችላል። ያ ግን እኔ ምኞት እንጂ እውን ይሆናል ብዬ አላምንም። ሁለተኛውና ሞር ፕራክቲካል ይሆናል የምለው እነኚህ ከተቋቋሙት አሁን ከኦሮሞ ጋር ተጠግቶ አብሮ እንደ ማይኖሪቲ ከአማራውም ክፍል ጋር እንደዚሁ ካስፈልገም ከሶማሌውም ጋር የነሱ ለብቻ የሚታይ ራሱን የቻለ መፍትሄ የሚያስፈልገው ነገር ነው የሚል እምነት አለኝ። እንዲህ ከሆነ ይሄ ነገር ቢሞከር እኔ በእኔ ግምት እንግዲህ ኦሮሞ እስከዛሬ ድረስ ከዘመናት በአማራ ዲክቴተርሺፕ ነው የኖርነው ሲል ያው መሪዎቹ ምንም እንኳን ሁለት ሶስት መሪዎች ጠቅሻለሁ። ኃይለ ሥላሴ፣ መንግስቱ ኃይለ ማርያም ኦሮሞዎች ነበሩ። መለስ ዜናዊ ትግሬ ነው እና የአማራ መሪ አልነበረም። ግን ካልቸራል ኮሩ የማይካድ ነው የአማራና የትግሬ ነበር።
በዛ ስር የኦሮሞ ህዝብ በጣም ተወድሏል፣ ተሰቃይቷል። ቋንቋው እንዳይናገር ተገዷል። በሃይማኖቱ እንዳያምን ተገዷል። ንብረቱ ተዘርፏል፣ ሪሶርሱ ተወስዷል። ይሄ ሁሉ ነገር አለ። ስለዚህ እንግዲህ ይህን መብት ሲያገኝ በራሱ ቋንቋ፣ በራሱ ሀገር፣ በራሱ መሬት የመወሰን የማስተዳደር መብት ሲኖረው ጦርነት የሚለውም ነገር ይቀራል የሚል እምነት አለኝ። እንግዲህ እዛ መሀል ዲክቴተር ቢቋቋም የሚለውን እንተው። በአማራው በኩል ያለው ያ ነው። አንድ ቋንቋ አለው፣ አንድ ሀገር አለው፣ አንድ ካልቸር አለው። ሃይማኖት በአብዛኛው አንድ አይነት ነው። ተስማምቶ ሊኖር ይችላል የሚል ነው። በዛም በትግራይና በኤርትራም በኩል ያለው ነገር እንደዚሁ ነው። ችግር ይሆናል ብዬ የምለው እንዳልኩት ይሄ የሌሎቹ የደቡቡ የምስራቁ እዚህ አካባቢ ያሉት ሁኔታ ነው ችግር የሚሆነው። በዚህ አይነት መልኩ ቢሞከር ምናልባት እስከዛሬ ካለን ታሪካችን የተሻለ ታሪክ ይኖራል። ያ ደግሞ እነኛ አሁን ራሳቸውን ችለው እንደ ስቴት ኤግዚስት የሚያደርጉት ራሱን የቻለ ትልቅ ዲሞክራታይዝድ የሆነ ሞደርን ስቴት ከገነቡ ወደፊት ራሳቸው የሚቀራረቡበት መንገድ ሊፈጠር ይችላል የሚልም ተስፋ አለኝ። ይሄም ተስፋ ይኖራል። አሁን እኮ ችግሩ አንዱም ችግሩ ዳይቨርሲቲ ጥሩ ነው ጥንካሬም ነው ብዬ ተናግሬያለሁ። ግን ዳይቨርሲቲ ችግርም ነው። አሁን ለአንዱ ዋናው ችግራችን ዳይቨርሲቲ አንዱ ነው። አቢዩዝ ሊደረግ ይችላል በቀላሉ ቲፒኤልኤፍ እንዳደረገው ማለት ነው። በቀላሉ አቢዩዝ ሊደረግ የሚችል ነገር ነው እና ሄዶ አሁን ለምሳሌ ያለ አብይ አህመድ እንደሚያደርገው እንደ ሌሎቹ ኮንስቲቱሽን ሳይቀየር ልክ አሁን ባለው ኮንስቲቱሽን በኤትኒሲቲ ላይ የተመሰረተ ኢትዮጵያ ለመገንባት እንሞክር ቢባል አብይ አህመድም ዘር ውስጥ ነው የሚገባው። የዲክቴተሮች መሸሸጋ ነው የሚሆነው የዘሩ። መለስ ዜናዊ ትግራይ ነበር፣ ከአማራውም ነገር ቢወጣ አማራ እንደዛ ነው። ኮምፕሊኬትድ የሚያደርገው ነገሩን ብዙ ስለሚያደርጉት እና በትክክለኛው መንገድ በስራ ላይ ስለማያውሉት። ስለዚህ ምንም እንኳን እኔ ለራሴ ፌቨር ባላደረገውም ባልመኘውም በአንድ በኩል እንደው ደስፐሬት ስለሆንኩ ለነገሩ እንደው ምንድን ነው መፍትሄው የሚለውን ነገር ሳስብ አንዱም መፍትሄ ካልተሞከሩት አሁን ቅድም ካልኳቸው ካልተሞከሩት መፍትሄዎች አንዱ ነው ብዬ የማምነው ይሄ መለያየቱ። ከዛ በኋላ በሌላ መልኩ ደግሞ እንደገና አብሮ መምጣት ይቻላል። እንዳልኩት ብልጽግናና ዲሞክራሲ እየሰፈነና እየጠነከረ ሲመጣ ኖርማሊ አገሮች ወደ አንድነት እንጂ ወደ መለያየት አይሄዱ። ድህነት ላይ ነው ወደ መለያየት ወደ መበታተን የሚመጡት። አሁን አውሮፓን ብንወስድ ብልጽግናው ዲሞክራሲው ነው አንድ ያደርጋቸው። የዩሮፒያን ኮሚሽን ኢሲ ነበር የሚባለው ድሮ፣ አሁን ደግሞ ዩሮፒያን ዩኒየን ያሉት የበለጸጉት የጀመሩት ነገር ነው። ከዛ በኋላ ይሄ ከኮልድ ዋር መውረድ በኋላ ያሉትን ድሃዎቹን ኢስቱንም አብሮ አንድ ላይ እያሳደጉ ነው ያሉት። እንግዲህ እንለያይ እንበታተን ሳይሆን አንድ ነው። አሁንም አፕላይ አድርገው የሚጠብቁ ሀገሮች አሉ። ያ ነገር ለምሳሌ አሁን ጦርነትን አስወግዷል። ብልጽግናው ስላለ ያላቸው ወደ ሌላቸው ሪሶርሳቸውን አሎኬት ስለሚያደርጉና ህዝቡን የሌለውን ህዝብ ስለሚደሩ እንዲበለጽግ ስለሚያደርጉ ያ ነገር ጦርነትን ወደ ማስወገዱ ደርሷል። እስካሁን እንግዲህ ከሁለተኛው ዓለም ጦርነት በኋላ ዌስተርን ዩሮፕ ውስጥ ጦርነት የሚታሰቡ ነገር አይደለም። አሁን የሚታኮሱበት እንዲህ የሚሉበት የኢትዮጵያን ሁኔታ ስናይ ዳይቨርሲቲው እንዳልኩት ከአውሮፓውም ይበልጣል። ኢትዮጵያ ውስጥ ከ80 በላይ ቋንቋ አለ፣ ከ80 በላይ ዘር አለ እና አሁን እኮ የሚሞከረው በዛ ኮንስቲቱሽን ያንን ሁሉ አንድ አድርጎ ጨፍልቆ አብሮ ለማስኬድ ነው። ያ አልሰራም። ስለዚህ
እነኚህ ሁለት መንገዶች ናቸው። ወይ ኮንስቲቱሽን ቀይሮ ትልቁን ፒክቸር ኢትዮጵያ የሚለውን ከስር ጠንካራ ለማድረግ ለመገንባት መሞከር ነው። አይዘር ደግሞ እሱም ማይሰራ ከሆነ አገሮቹን በሚመስል መልኩ ኦሮሞውን ጠቅሻለሁ፣ አማራውን ጠቅሻለሁ፣ በትግራይ እና በኤርትራ መሀል ያለውን ጠቅሻለሁ። አለ አይደል አግሪመንት ተደርጎ ተለያይተው የራሳቸው ኢንዲፔንደንስ ቢኖራቸው ምናልባት ጦርነቱን ያስቀረዋል፣ ለእድገት ያላቸውንም ሁኔታ ፖቴንሻሉን ከፍ ሊያደርገው ይችላል። የህዝቡንም ሰፈር ይቀንሰዋል። ህዝቡ እኮ ሰፈር እያደረገ ነው የኖረው ጀኔሬሽን ያን ሁሉ ነገር ይቀይረዋል። ከዛ በኋላ ደግሞ እድገት ሲመጣ ድሎት ሲመጣ በመሀል ያለው ድንበር ይቀራል። አብሮ የመስራት ነገር ይጀምራል። አብረን እንሆን የሚለው ነገር ደግሞ እየጠነከረ ይመጣል። ምናልባት ኦል ኦፍ ሰሳድን በአንድ ጊዜ እንደገና ተመልሶ የሚገናኝበትን መንገድ ሊኖር ይችላል የሚል እምነት አለ። ይሄ እንግዲህ ሁለተኛው አልተርናቲቭ ነው። እኔ እርግጥ እንዳልኩት ይህን ነገር ሲሰሙ በጣም የሚቆጡ ሰዎች ይኖራሉ የሚል እምነት አለኝ። ይሄ ግን ኦፒኒየን ነው፣ ነፃ እምነት ነው፣ የራሴ ነፃ እምነት ነው። ኢትዮጵያ ወይ ኢትዮጵያ የሚለውን ፒክቸር በሙሉ ልብ በህዝብ ተሳትፎ የፖለቲካ የኢኮኖሚውን የመንግስት መዋቅር ቀይሮ በዘር ከፋፍሎ ከትንሾቹ የበላይ አድርጎ እነሱን ግን ውስጡ የሚያሳድግ ነገር መሆን አለበት፣ ሀገር መሆን አለበት። ለዛ አዲስ ኮንስቲቱሽን ያስፈልገዋል። ማለትም ይሄን ትልቁን ፒክቸር ኢትዮጵያ የሚለውን ፍሬዝ የሚያደርግ፣ አለበለዚያ ደግሞ መለያየቱ ነው የሚሻለው በእኔ ግምት። ይሄ ነው እምነት ነው። ይሄ እምነት እንግዲህ ምን ያህል እውነት እንደሚሆንና እንደማይሆን ታሪክ ነው የሚያሳየው። ከዚህ ሌላ ምንም ይሄን ያለውን ሁኔታ ይቀይረዋል ብዬ የማምንበት መንገድ የለም። አይ ሆፕ ለወደፊቱ እንግዲህ ወደ ሶሉሽኑ እየተቃረብን እንመጣ ይሆናል የሚል ሙሉ ተስፋ አለኝ።